የሚገርም ነው። መነሻቸው ምሽት ነው፣ መሃላቸው ማዕበል ነው፣ መድረሻቸው ጨለማ ነው። ምንድነው ከሚገርማችሁ ነገር የእግዚአብሔር ቃል ሲናገር ዮሐንስ ወንጌል ምዕራፍ 6 ቁጥር 16 ላይ ደቀ መዛሙርት ወደ ባህር ማዶ ለመሻገር ወደ ቅፍርናሆም ማለት ነው ከዛች ከተማ ተነስቶ ልክ መርከብ ላይ ገቡና 25 እና 30 ምዕራፍ ከቀዘፉ በኋላ ለእግዚአብሔር ቃል ሲናገር ከሚገርማችሁ ነገር አደገኛ ማዕበል ተነሳ። ማዕበል ሲነሳ ጊዜ ወደፊት እንዳይቀጥሉ ቅፍርናሆም መንደር ጨልሟል። ወደ ላይ እንዳይመለሱ የተነሱበት ከተማ አደገኛ ምሽት ነው፣ መሽቷል። እንዳይመለሱ መሽቷል፣ እንዳይቀጥሉ ጨልሟል። ማለ እንዳይቆዩ ማዕበል ነው። ለካ ማዕበሉ እየተናወጠ ነው። ማዕበሉ ምናወጣው አሁን ከሚገርማችሁ ነገር አሁን ያላችሁበት ህይወት አደገኛ ነውጥ ውስጥ ላለው ሰው መልእክት ነው። አደገኛ ችግር ውስጥ ላለው ሰው መልእክት ነው። አደገኛ ጭንቅ ውስጥ የጀመርከው ነገር ሁሉ ለተበላሸው ያለምከው ያቀርከው ነገር ሁሉ በጣም አደገኛ ፋይት ውስጥ ላለው ሰው መልእክት ነው። ማሉ እየተናወጠ ነው። የማዕበሉ አዛዥ እየመጣ ነው። ጌታ እየመጣ ነው። ኢየሱስ እየመጣ ነው። ልክ ተናወጠ፣ ነውጥ ተፈጠረ፣ ተስፋ ቆረጡ፣ ተጨነቁ፣ አደገኛ ጭንቅ ገባባቸው። ከዛ ግን ከትንሽ ደቂቃ በኋላ እያናወጠ ወደ መርከባቸው መጣ። እያናወጠ የመርከቡ አዛዥ ወደ ቤት ይመጣል። ማዕበሉን እያናወጠ ከተማውን እያናወጠ ከመሽትና ከጨለማ መካከል ያለው አንተና ያንተ የሆነው ነገር ነጥቆ ወደ አደባባይ ሊያወጣ፣ ነጥቆ ወደ ህልም ጋር ሊያደርሱ፣ ነጥቆ ወደ ከፍታ ሊወረወሩ ጌታ እየመጣ ነው። ደስ ይበልህ። መሃል ላይ አሁን እየተናወጥክ ካለ በጣም ያንተ ታይም ደርሷል፣ ጊዜ ደርሷል። ይሁንልህ። አሜን። ለምልሰሩ ይሁንለት። ተባረኩ። እንደዚህ አይነት መልእክት እንድደርስ ይህንን አካውንታችንን ፎሎ አድርጉት። ወዳችኋለሁ።